አብዛኛው ሰው ስኬታማ መሆን ይፈልጋል፣ ግን ስኬታማ ሰዎች ቀናቸውን እንዴት እንደሚጀምሩ አያውቅም። እውነቱን ልንገራችሁ፣ ስኬት የሚጀምረው በጠዋት ዲሲፕሊን ውጊያ ነው። ዛሬ የምነግራችሁ 7 ልምዶች ዝም ብለው የሚሰሩ አይደሉም። የዓለማችን አብዛኞቹ ባለሀብቶችና ስኬታማ ሰዎች የገነቡ ሚስጥሮች ናቸው። ግን አንድ ማስጠንቀቂያ ልንገራችሁ፣ ከነዚህ 7ቱ አንዱን ካላረጋችሁ ሌሎቹ 6ቱ ዋጋ የላቸውም። ለዛ ነው እስከ ቪዲዮ መጨረሻ መቆየት ያለባችሁ። ምክንያቱም መጨረሻ ላይ እነዚህን 7 ልምዶች ያለምንም መታከት በየቀኑ ህይወታችሁ ውስጥ የምታስገቡበትን አንድ ሚስጥር ነግራችኋለሁ። ለምሳሌ እኔ ብዙ ጊዜ ቀኔን በትክክል ባለመጀመሬ ቀኑ ሙሉ ሲበላሽብኝ፣ ስንፍና ሲጠናብኝ እና ግቦቼ ሲጠፉብኝ አይቻለሁ። ለዛ ነው እኔ የጠዋት ዲሲፕሊኔን እንደ ትልቅ ነገር የማየው። አሁን እንደ አንድ ለራሱ ስኬት ትልቅ ቦታ የሚሰጥ ሰው ቀኔን ለሌላ አሳልፌ አልሰጥም። ጠዋት ላይ የማደርገውን እያንዳንዱ ነገር ለወደፊቱ የሚደረግ ኢንቨስትመንት አድርጌ ነው የማየው። እሺ ወደ አንደኛው እንሄዳለን። አንደኛ፣ ቴክኖሎጂን ማግለል። የመጀመሪያ ልምዳችሁ ሊሆን የሚገባው ቴክኖሎጂን ማግለል ነው። ጠዋት እንደተነሳችሁ ስልክን መክፈት ማለት የሌሎች ችግር፣ ዜና እና ጫጫታ ወደ አእምሮ መጋበዝ ማለት ነው። ቢያንስ ለመጀመሪያው 1 ሰዓት ስልካችሁን አትንኩ። አእምሯችሁን የጠዋት ጸጥታ ተጠቅሞ የራሱን ሀሳብ እንዲያመነጭ ፍቀዱለት። ለዛም ነው እኔ አላርም አላረግም፣ በራሴ ሰዓት እነሳለሁ። አላርም ለማጥፋት ስልኬን ከያዝኩ በዛው ስክሮል ማድረግ ስለሚጀምር ማለት ነው። ሁለተኛው ልምድ የ1% ህግ በስፖርት። ሁለተኛው ልምድ ደግሞ ጅም መሄድ ሳይኖርባችሁ እንኳን ቢያንስ ትንሽ የስፖርት እንደተነሳችሁ በቤታችሁ ስሩ። ለምሳሌ እኔ ጠዋት ከ100 በላይ ፑሻፕ እሰራለሁ። ይሄ የሆነው የ1% ህግ ስለተጠቀምኩ ነው። ለምሳሌ ዛሬ በ10 ፑሻፕ ከጀመራችሁ ነገ 11፣ ቀጣይ ቀን 12 እያላችሁ ከ6 ወር ምናምን በኋላ ምን ያህል ልትደርሱ እንደምትችሉ አስቡት። ሌላው ወሳኙ ነገር ደግሞ ስፖርት ለጡንቻ ወይም ቅርጽ ለመጠበቅ ብቻ አይደለም፣ ለአእምሮ ንቃትና በተለይ ደግሞ ለዲሲፕሊን ጥንካሬ ነው። ስፖርቱን ሳታቋርጡ በየቀን መስራት ከቻላችሁ ሌላ ነገር ላይም ስራ ሊሆን ይችላል ወይ ሌላ ነገር ላይ ማንም አያስቆማችሁም። ሶስተኛው ልምድ የጥሞና ጊዜ። ጸሎት ወይም ጸጥ ባለ ቦታ ላይ በዝምታ መቀመጥ ለአእምሮ ነዳጅ ነው። አእምሮህን ማዳመጥ፣ ግቦችህን ማሰብ፣ ይህ ወሳኝ ነው። ወደፊት ማድረግ የምትፈልጋቸውን ወይም እንዲኖሩህ የምትፈልጋቸውን ነገሮች ካሰብ ቀኑን በትክክል እንድትሰራ ኢነርጂ ይሆናል እና ደግሞ ለቀኑ የምስጋና ስሜት እንዲኖርህ ማድረግ። አራተኛው ልምድ ኢት ዘ ፍሮግ፣ ከባዱን ስራ ቀድሞ መስራት። ይህ ነጥብ ለስኬታማነት ወሳኝ ነው። በቀኑ ውስጥ ልታደርጋቸው ካቀድካቸው ስራዎች ሁሉ የሚከብድህን ወይም በጣም የምትፈራውን ስራ ጠዋት ላይ መስራት ማለት ነው። አብዛኛው ሰው ጠዋት ተነስቶ ቀላል ስራዎችን እየሰራ ጊዜ ያጠፋል። እናንተ ግን አእምሯችሁን ገና ሳይደክም ከባዱን ስራ ሲጨርሱ ቀኑን በሙሉ በራስ መተማመን እንዲኖራቸው ያደርጋል። ለምሳሌ እኔ ቪዲዮን ኤዲት ማድረግ የምጀምረው ጠዋት ነው፣ ምክንያቱም ትኩረት የሚፈልግ ከባዱ ስራዬ እሱ ስለሆነ ማለት ነው። አምስተኛ ልምድ ሰውነትን በውሃ ማደስ። ሰውነታችን ለ7 ወይም ለ8 ሰዓት ተኝቶ ሲነሳ ውሃ ጥም ላይ ነው የሚሆነው። ብዙ ሰዎች እንደተነሱ ቡና ይጠጣሉ። ይህ ግን ስህተት ነው። ውሃ መጠጣት ለአንጎል ንቃት፣ ለቆዳ ጤንነትና ለሰውነት መነቃቃት በጣም ጠቃሚ ነው። ቢያንስ ጠዋት እንደተነሳችሁ ግማሽ ሊትር ውሃ መጠጣት ስንፍናን ወዲያውኑ ያጠፋል። ስድስተኛው ልምድ፣ ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ ተከታተሉኝ። ስድስተኛው ደግሞ የእውቀት ጥም። ስኬታማ ሰዎች መማር አያቆሙ። ጠዋት ላይ ቢያንስ ለ15 ወይም ለ20 ደቂቃ መጽሐፍ አንብቡ። ሶሻል ሚዲያ ላይ የሰዎችን ወሬ ከማንበብ ይልቅ የዓለማችን ትልልቅ ሰዎች አእምሮ በመጽሐፍት ውስጥ አንብቡ። ስለ ልቦና፣ ስለ ቢዝነስ፣ ስለ ራስን ማሻሻል፣ እነዚህ ለአስተሳሰብ በጣም ጥቅም ያላቸው መጽሐፍቶች ናቸው። ሰባተኛውና የመጨረሻው የዕለቱ እቅድ። ቀንን ያለ እቅድ መጀመር ማለት መሪ እንደሌለው መርከብ መጓዝ ማለት ነው። በጠዋቱ ዛሬ ማድረግ ያለባችሁን 3 ዋና ዋና ነገሮች በማስታወሻ ደብተራችሁ ላይ ጻፉ። እቅድ ሲኖርህ አእምሮህ ምን ላይ ትኩረት ማድረግ እንዳለበት ያውቃል። እቅድህን ስታሳካ ደግሞ የሚሰማ ስሜት ሌላ ስራ ለመስራት ኃይል ይሆናል። እነዚህን 7 ልምዶች በአንድ ቀን መጀመር አይቻልም። ሚስጥሩ የ5 ደቂቃ ህግ ነው። ማንኛውም አዲስ ልምድ ለ5 ደቂቃ አደርገዋለሁ ብላችሁ ጀምሩ። ከዚያ በኋላ አእምሯችሁ ራሱ ይቀጥላል። እና ዛሬ ከነዚህ 7 ልምዶች የትኛውን ለመጀመር አሰባችሁ? ኮሜንት ላይ ጻፉልኝ። የዛሬው ቪዲዮአችን ይህን ይመስል ነበረ። ቪዲዮ ከተቀማችሁ ላይክ፣ ሰብስክራይብ እያደረጋችሁ ለጓደኞቻችሁ ሼር አድርጉላቸው። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ።